እንኳን ወደ ኢትዮ ሻይን ቻናላችን በሰላም መጣችሁ። ዛሬ የምናየው ስለ ሲስኮ አይኦኤስ ላይ ነው። ኮማንድ ላይን ኢንተርፌስ ነው። ዛሬ በዚህኛው ቱቶሪያችን የምናየው ምንድነው ኮማንድ ላይን ኢንተርፌስ ብለን ስናስብ ኮማንድ ላይን ኢንተርፌስ ሲኤል ላይ የምንለው ማለት ነው። ዘ ኢንተርፌስ ዩዝድ ፎር ቱ ኮንፊገር ሲስኮ ዲቫይስ ነው። አብዛኛው ሲስኮ ዲቫይሶችን ኮንፊገር ለማድረግ የምንጠቀም ማለት ነው ሲኤል ላይ ወይም ደግሞ ኮማንድ ላይን ኢንተርፌስ የምንለው። ብዙ ጊዜ ሲስኮ ፋይርዎሎችን ኮንፊገር ስናደርግ ዊ ልንጠቀም እንችላለን ማለት ነው። ሌላው ሃው ቱ ኮኔክት ሲስኮ ዲቫይስ ነው። አብዛኛው ጊዜ አዲስ የገዛ ነው እቃ ከሆነ ኮኔክት የምናደርገው ኮንሶል ላይን በመጠቀም ነው ማለት ነው። ኮንሶል ላይኖችን በመጠቀም ሲስኮ ዲቫይሶችን ኮኔክት እናደርጋለን። ፎር ዋት ፎር ዘ ፐርፐዝ ኦፍ ኮንፊግሬሽን ማለት ነው። ሶ እነዚህ ኮንሶል ላይን እዚህ ጋር የምንጠቀመው አርጄ 45 ወይም ደግሞ እዚች ጋር ያለችው ሚኒ ዩኤስቢ ልንጠቀም እንችላለን ማለት ነው። እዚች ጋር አርጄ 45 ፎር ደግሞ ቺና ሚኒ ዩኤስቢ ልንጠቀም እንችላለን። ፎር ዘ ፈርስት ታይም ሲስኮ ዲቫይሶችን ኮንፊገር ስናደርግ ማለት ነው። ስለዚህ አብዛኛው ጊዜ ሲስኮ ዲቫይሶችን ኮንፊገር ለማድረግ የምንጠቀመው በአንድ በኩል አርጂ 45 የሆነ በሌላ በኩል ደግሞ ዩኤስቢ ፖርት ያላቸው ማለት ነው። ወይም ደግሞ ሲሪያል ፖርት ያላቸው ላይክ ሮል ኦቨር ኬብሎችን ልንጠቀም እንችላለን ማለት ነው። ለምን? ለዚህ ለኮንፊግሬሽን ፐርፐስ ማለት ዘንድ ምንድነው ፐቲያችንን በመክፈት ፐቲ ላይ ኮኔክት እናደርጋለን። እንደምታዩት ፐቲ ይህንን ይመስላል። ፐቲን ከጉግል ላይ ዳውንሎድ አድርገን በዚህ መልክ ከከፈተልን በኋላ ምንድነው የምናደርገው ከዲቫይሳችን ጋር ኮኔክት እናደርገዋለን ማለት ነው። ለዚህ የሆነ ሲሪያል ነው ዘንድ 9600 ስፒድ ላይ አድርገን ይህን ሲሪያል ኮንፊግሬሽን መቀየር ከፈለገን እዚህ ጋር ስፒድ ነው 9000 ነው። ዳታ ቢቱ 8 ነው። ስቶፕ ቢት ማለት 8 ዳታ ቢት ከላከ በኋላ አንድ ስቶፕ ቢት ስለሚያስፈልገው ስቶፕ ቢት ዋናው ፓሪቲ ኢረር ቼክ የሚያደርግበት ሜካኒዝም እዚህ ጋር ፓሪቲ ነው። ዳታ ፍሎ ኤክስ ኦን ወይም ኤክስ ኦፍ ሜካኒዝም ነው የሚጠቀመው ማለት ነው። ስለዚህ በዚህ ወይ ፐቲያችሁን በመክፈት ምንድነው ኮኔክት ማድረግ ትችላላችሁ ማለት ነው። ሶ አይ ቲንክ ሲምፕል ነው ኮኔክት ለማድረግ ያንን ብዙ የሚከብድ ነገር የለውም። ሲሪያል ፖርታችሁን ዳይሬክት ከምትፈልጉት ሲስኮ ዲቫይስ ጋር ኮኔክት ካደረጋችሁ በኋላ ኮምፒውተራችሁ ላይ መጣችሁ ፐቲን በመክፈት ያገናኛችሁበትን ኮም ስንተኛ ላይ እንደሆነ ቼክ በማድረግ ዳይሬክት ኮኔክት አድርጋችሁ መግባት ትችላላችሁ ማለት ነው። ለሴ እኔ ፓኬት ትሬሰር ላይ የተወሰነ ላሳያችሁ እንዴት ኮኔክት እንደምናደርግ ማለት ነው። ለሴ ፓኬት ትሬሰር ላይ ስንከፍት በዚህ ወይ ነው። ዘን ከዚህ ጋር ሲሪያል ፖርታችንን አመጣን። ዘን ምንድነው የምናደርገው ለሴ ሲሪያል ፖርት አድሬስ ላይ ከዚህኛው ከስዊች ኮንሶል ምን መርጠው የስዊቹ ኮንሶል ላይ ኮኔክት እናደርገዋለን ማለት ነው። ለሴ እንዲህ ካገናኘነው በኋላ ምንድነው የምናደርገው ዳይሬክት ኮምፒውተራችን ላይ እንገባለን። ዴስክቶፕ የሚለው ላይ እንገባለን። ዛን ምንድነው የምንገባው ተርሚናል የሚለውን ፓርት እንመርጣለን። እዛ ኦኬ እንላለን። ዳይሬክት ወዴት ገባን ማለት ነው? ወደ ስዊቻችን ገባን ማለት ነው። ለሴ እንደገባን የምናገኘው ይሄኛውን ፓርት ነው። እንደምታዩት
እዚህ ጋር ግሬተር ዛን የምትል ነው ዩዘር ኤግዚት ሞድ የምንለው ፓርት ነው። ዩዘር ኤግዚት ሞድ እቺ ግሬተር ዛን የምትል እና ዛን ምንድነው ያለው ሆስት ኔም አለው እንደምታዩት እዚች ጋር ምን አለው ሆስት ኔም አለው ማለት ነው። የኛው ሞድ ምንድነው በጣም ሊሚት የሆነ ነው። ስለዚህ እዚህኛው ሞድ ላይ ምንም አይነት ኮንፊግሬሽን ቼንጅ ማድረግ አንችልም። ስለው ለዛ ነው ዩዘር ሞድ የተባለበት ኬዝ ማለት ነው። ዘን ዩዘር ሞድ ላይ ምንድነው እዚች ጋር ኢኔብል ስንል ኢኔብል ስንል ወዴት ያስገባናል? ወደ ፕሪቪሌጅ ኤግዛክት ሞድ ፕሪቪሌጅ ኤግዛክት ሞድ ላይ ሪስታርት ዲቫይሶችን ለማድረግ እና ታይም ሴት ለማድረግ ፋይል ሴቭ ለማድረግ የተሰራነው ኮንፊግሬሽኖች ሴቭ ለማድረግ እንጠቀማለን ማለት ነው እዚህኛው ላይ ማለት ነው። ዩዘር ኤግዛክት ሞድ እና ፕሪቪሌጅ ኤግዛክት ሞድ መካከል ያለው የኮማንድ ዲፍረንስ ራሱን እስቲ ለምሳሌ ሳይ እንዴብል ነው ኮማንድ ያሉትን ኮማንዶች ጥያቄ ምልክት እችኛውን በመጠቀም አክሰስ ማድረግ ያለችኛውን ጥያቄ ምልክት ስንጠቀም ዩዘር ኤግዛክት ሞድ ላይ ያሉትን ኮማንዶች ያመጣልናል። እነዚህ ኮማንዶች ዩዘር ኤግዛክት ሞድ ላይ የምንጠቀማቸው ኮማንዶች ናቸው ማለት ነው። ዘን ዳይሬክትሊ ከዩዘር ኤግዛክት ሞድ ወዴት ገባን? ኢኔብል አለን እንባለው ለጊዜው። ኦኬ ኢኔብል ዘን ጥያቄ ምልክት ስናደርገው የኮማንድ ዲፍረንስ ራሱ አለ። እንደምታዩት እዚህኛው ላይ ብዙ ኮማንዶች ማድረግ እንችላለን ማለት ነው። ፕሪቪሌጅ ኤግዛክት ሞድ ላይ የምንሰራቸው ቴልኔት፣ ኤስኤስኤች አክሰስ ማድረግ፣ ሴትአፕ፣ ሴንደስ፣ ሪሎድ ማድረግ፣ ፒንግ ማድረግ እንችላለን። እዚህኛው ላይ ሆነ ኢሪዝ ማድረግ እንችላለን፣ ዲሴብል ዲስኮኔክት ማድረግ እንችላለን ማለት ነው። ሌላው ታብ ነው። ታቦችን ለምሳሌ ኤግዚት እንበለው ኤክስ ለምሳሌ ኢብል ምንድነው አምቢገስ ነው የሚለው አምቢገስ። ምክንያቱም ለምን መሰላችሁ? በኢ የሚጀምር ብዙ ወርዶች አሉ ማለት ነው። ለዚህ ቼክ እናድርግ። በኢ የሚጀምር ኢኔብል እና ኤግዚት ሚል ሶ ኢኔብል ለማለት ኢኤን ለን ምንድነው የምናደርገው ታብ ስናደርገው ኢኔብል ነው ማለት ነው። ለምሳሌ ወደ ኮንፊግ ግሎባል ተርሚናል ለመግባት አሁን ለምሳሌ ኮንፍ ብለን ታብ ስናደርግ ኮንፊግ ኮኔክት ሁለት ናቸው። ኢንተር ብንል አሁን አምቢጌስ ነው የሚያደርገው ሁለት ስለሆኑ ማለት። ስለዚህ ኮንፍ ዘን ጥያቄ ምልክት ብናደርግ ኮንፊገር ያመጣል። ዘን ምንድነው ተርሚናል ቲ ብናደርግ ወዴት ያስገባናል ማለት ነው? ወደ ኮንፊግ ተርሚናል ያስገባናል ማለት ነው። እዚህ ጋር እንደምታዩት ዚያቭ ዲፍረንስ ነው። ስለዚህ ዲፍረንስ ነው። ኢኤን ብለን ስፔስ እናደርግና ኢኤን ብለን ስንል ትልቅ ልዩነት አለ በማዕከላቸው። ኢኤን ስንል ስፔስ ስናደርግ ቀጣይ የሚመጡ ኮማንዶች ምን እንደሆነ ያሳየናል። ኢኤን ስንል ስፔስ ሳናደርግ ግን በኢኤን የሚጀምሩ ወርዶችን ያሳየናል ማለት ነው። ኔክስት ላይ የምንሰራው እንዴት ነው ፓስወርድ ሴት የምናደርገው ፎር ሴኩሪቲ ፐርፐስ ማለት ነው። ሶ ሴት ለማድረግ መጀመሪያ ኮንፈቲ እንላለን። ዘን enable ስፔስ ፓስወርድ then ሲስኮ እንበለው ሲስኮ እንበለው enable ፓስወርድ ሲስኮ እንበለው ሙሉ እንጻፈው enable ፓስወርድ ሲስኮ አለን ማለት ነው። ዘን ኤግዚት እንበለና ቼክ እናደርገው። ኤግዚት ለፕሪቪሌጅ ኤግዛክት ሞድ ነው። ልክ ኢኔብል ብለን ስንገባ ምንድነው ፓስወርድ መጠየቅ አለበት ማለት ነው። ያውን የሰራ ነው ኢኔብል አያችኋ ፓስወርድ ጠየቀ ማለት ይሄ ፓስወርድ ምንድነው ሃይድ ነው። ሲስኮ ከነን አስገባም ማለት ነው ዳይሬክትሊ
ሃይድ የሆነው ለሴኩሪቲ ፐርፐዝ ነው። ሃይድ ፓስወርዱ መታየት የለበትም። ግን ሌላው ስለ ራኒንግ ኮንፊግ እና ስታርታፕ ኮንፊግ ናቸው። ስለዚህ ቱ ሰፓሬት ኮንፊግሬሽን ፋይል አሉ። አንደኛ ራኒንግ ኮንፊግ የምንለው ከረንትሊ አክቲቭ ኮንፊግሬሽን ፋይል ነው። ኦን ዘ ዲቫይስ ከረንትሊ አክቲቭ የሆነ ኮንፊግሬሽን ፋይል አሁን እየሰራ ነው ያለው ኮንፊግሬሽን ፋይል ከረንትሊ ማለት ነው። ግን ስታርታፕ ኮንፊግ የምንለው ኮንፊግሬሽን ፋይል ዛት ሎድስ አፖ ሪስታርት ዲቫይሱ ሪስታርት ከሆነ በኋላ ሎድ የሚያደርገው ማለት ነው። ባይ ዲፎልት አሁን ሪሎድ ስንለው ዲፎልቱን ይዞ የሚነሳው ማለት ነው። ግን ሴቭ ካደረገን ኮንፊግሬሽናችንን የትኛውን ነው ይዞ የሚነሳው ማለት ነው። አሁን አክቲቭ የሆነው ራኒንግ ኮንፊግሬሽን ወዴት ይቀየራል? ወደ ስታርታፕ ኮንፊግሬሽን በማድረግ ከዛ ይነሳ ማለት ነው። let's say እዚህ ጋር ነው እስቲ እዚህ ጋር show run ነው ያው አሁን ራኒንግ ኮንፊግሬሽናችን ላይ ምንድነው ያደረግነው? ፓስወርድ ሴት አደረገ ምን ሚል ሲስኮ የፓስወርድ ግን ባይ ዘ ዌይ ሴኩርድ አይደለም። እሺ ዘን ምንድነው አሁን አክቲቭ ያለው ኮንፊግሬሽን ፋይል ነው። እነዚህ አክቲቭ የሆኑ ዲቫይስ ኢንተርፌሶቹ ነው። let's say show startup configuration ስንለው ምንም አይነት የለም there is no present። ግን ይህንን ሴቭ ፋይል በማድረግ በሶስት ወይ ነው ስታርታፕ ኮንፊግሬሽኖችን ሴቭ ፋይል በማድረግ አንደኛ ራይት wr ብንለው ራይት ነው ሴቭ ያደረገው ኦኬ ነው። ወይ ደግሞ ራይት ቱ ሚሞሪ wr ሚሞሪ ብንል በዚህ ወይም መስራት እንችላለን። ኦር ደግሞ ኮፒ running configuration to what startup configuration ብንለው እነዚህ ሶስቱም ዘሴም ናቸው ማለት ነው። destination file startup destination ልክ ነው startup ዘሴም ነው። በዚህ ወይ ኮንፊገር ማድረግ እንችላለን ማለት ነው። ሰው አሁን ለምሳሌ ቼክ እናድርገው show start configuration ብለን ቅድም የለም ነበር ያለው አፍተር ሴቭ ግን እንደምታዩት ነው። ግን ቅድም ያየነው ፓስወርድ ራኒንግ ኮንፊግሬሽን ወይም ስታርታፕ ኮንፊግሬሽን ላይ ይሄ ማለት ነው show ራኒንግ ኮንፊግሬሽን እዚህ ጋር ሲስኮ የሚለው ያያችሁ ፓስወርድ ሴኩርድ አይደለም። አንድ ሰው ወደዚህ ከገባ በኋላ ፓስወርዱን በቀላሉ ማግኘት ይችላል ማለት ሶ ለዚህ ምንድነው የምናደርገው? ሰርቪስ ፓስወርድ ኢንክሪፕሽን ሜካኒዝም ነው። መጀመሪያ ኮንፊግ ተርሚናችን ላይ እንግማ ኮንፊግ ኮንፍቲ ዘን ሰርቪስ ፓስወርድ ኢንክሪፕሽን። ስለዚህ አሁን do show running run አይታችኋል። ይሄ ኢንክሪፕት ሆኗል። ይሄ ግን ኢንክሪፕሽን ምንድነው ኢዝሊ ዲክሪፕት መደረግ ይችላል ማለት ነው። ስለዚህ የሲስኮ 7 ኢንክሪፕሽን ሞድ ነው። ግን ይሄኛው በቀላሉ ዲክሪፕት መደረግ ይችላል ማለት ነው። ሶ እኛ የሰራነው ፓስወርድ በቀላሉ ዲክሪፕት እንዳይደረግ አሁን ጎግል ላይ ይሄንን አስገብታችሁ ብትሰጡት በቀላሉ ፓስወርዱን ይሰጣችኋል ማለት ነው። ምንድነው የምናደርገው እዚህ ጋር ኢኔብል ሴክሬት ምንድነው ያልነው ሲስኮ ፓስወርዳችን ማለት ነው። this is not recommended enter the same password okay እሺ ማን እንጨምር
ተቀበለ ማለት ነው። እዛን አሁን እንየው እስቲ ኤግዚት እንበለው። ራኒንግ ኮንፊግ አይታችኋል። MD5 ኢንክሪፕሽን ሞድ ነው የተጠቀመው ማለት ነው። MD5 ኢንክሪፕሽን ሞድ። ስለዚህ በዚህ ጊዜ ይሄኛው አያስፈልግም፣ አይጠቅምም ማለት ነው። ቼክ እናድርግ ከፈለጋችሁ ኤግዚት እንበለው። EX then enable Cisco 1 ይገባል። ኤግዚት እንበለውና enable ሲስኮ የመጀመሪያ ፓስወርዳችን ሲስኮ የሚል ነበር። ቼክ ስናደርገው አይሰራም ማለት ነው። የመጀመሪያው ፓስወርድ አይሰራም። ስለዚህ MD5 የተጠቀመው ፓስወርድ ነው የሚጠቀመው እንጂ ሲስኮ ፓስወርድ ኢንክሪፕሽን 7ን አይጠቀሙም ማለት ነው። እዚህ ጋር እንዳያችሁት የሲስኮ ይሄኛውን አይጠቀምም ማለት ነው። ይሄኛውን ፓርት አይጠቀመውም ማለት ነው። ሶ አሁን የሚጠቀመው የትኛው ነው? ይሄኛው ኢንክሪፕሽን። ሌላ ሰው አሁን ግሎባል ሞድ ላይ ገብቶ እንኳን ኢቨን ሾው ራን ቢልድ ፓስወርዱን በቀላሉ ማግኘት አይችልም ማለት ነው። ሌላው ኮማንዶችን እንዴት ነው ካንስል የምናደርገው ነው። ኤኔብል እንዴት ነው ኮማንዶችን ምንድነው ካንስል ማድረግ የምንችለው የሚለውን ካየነ ምንድነው መጀመሪያ ምንድነው ያለው ቀደም ኮንፍ እንበልና ኮንፍቲ then service password encryption አይደል? ይሄን ዲሴብል ከፈለግን ምንድነው ከፊቱ ምንድነው የምንጠቀመው ካንሰል ለማድረግ ኖ ሰርቪስ ፓስወርድ ኢንክሪፕሽን የሚለውን እንጠቀማለን ማለት ነው። እናመሰግናለን ስለተከታተላችሁ። መልካም ቀን። ላይክ፣ ሼር፣ ኮሜንት ማድረጋችሁ አትርሱ። ባይ